አሕዛብ የለም፣ ያኔ ዘር የለም፣ ትውልድ ሁሉ አንድ አይነት ዜጋ የሚለብስባት ከተማ ኢየሩሳሌም። ሃሌሉያ! ግን ኢየሩሳሌም መታደስ አለባት። ኢየሩሳሌም የእግዚአብሔር ክብር በኤደን ተገለጸ። በዛ የእግዚአብሔር ክብር ሰው ሁሉ ኃጢአትን ሰርቷል። ሄሎ ምን ጎደለው? ኃጢአት ስትሰራ ቁመት አይደለም አንተ ጋር የሚወሰደው፣ ውፍረት አይደለም። ለነገሩ እሱም እየቀነሰ ይሄዳል ከመከራህና ሰላም ከማጣት የተነሳ፣ ከሚገባው በላይ ከማሰብህ የተነሳ፣ ጋስትሪክ አሲድ በጨጓራህ ላይ ከመለቀቁ የተነሳ የሰውነት ለውጥ እንድታመጣ ትችላለህ። ግን ቁመት አይደለም የሚያጥረው። ሰው ሁሉ ኃጢአት ሲሰራ አንድ ነገር ይጎላል፣ የእግዚአብሔር ክብር። እዚህ ነው ከባድ ነው፣ ጭንቅ ነው የምላችሁ። ኃጢአት ልታወቅ ትችያለሽ፣ ግን አንድ ነገር ይጎላል፣ የእግዚአብሔር ክብር። ሄሎ ለካስ በሉ ጌታ ሆይ ክብር ጎሎኛል። ዛሬ ግን ክብሬን የወሰደ ሁሉ በስም ስልጣን ይወጋ። አሜን፣ ይወጋ። ጥያቄው የክብር ጉዳይ ነው። የእግዚአብሔር ክብር ቅድስና የክብር ምንጭ ነው። ከኤደን ገነት የእግዚአብሔር ክብር ከተወሰደ በኋላ እግዚአብሔር ከሕዝቡ ጋር በመገናኛው ድንኳን ክብሩን ለቀቀ። የመገናኛው ድንኳን ወደ ቤተ መቅደሱ ተሸጋገረ። የቤተ መቅደሱ መፍረስ በታወጀ ጊዜ የእግዚአብሔር ክብር ወደ ምኩራብ ተወሰደ። በአዲስ ኪዳን ግን ወደ ጸሎት ቤት። አሜን። እግዚአብሔር እንዲህ አለ፣ አሮጌውን ሕግ እሽራለሁ፣ አዲሱን ሕግ በልባችሁ ሄሎ አኖራለሁ። አሜን። ኢየሩሳሌም አንተ፣ አንቺ፣ እኔ። አሜን ነው ወይ? ኢየሩሳሌም ማለት ይሄ ነው ነው ኢየሩሳሌምን እናድስልን ልባችንን ማለታችን፣ ህንፃውን አይደለም። ከእንግዲህ በኋላ ደግሞ ማን ከቆርቆሮ ስር ሆኖ ይሰብካል? ሜዳዎች ይወረሳሉ። አሜን። ህንፃዎች ይወረሳሉ። አሜን። ይወረሳሉ። አሜን። ክብሩ ይወርሳቸዋል። አሜን። ያ ዘመን በኢትዮጵያ ይሆናል ይሆናል። ተለምነን ስቴዲየሞች እንዲቀደሱ እርገጡ እንባላለን። ሃሌሉያ! የኪራይ ዘመን ያበቃል። አሜን። የማን ክብርት ይመጣል? የእግዚአብሔር ክብርት ይመጣል። ማነው ክብሩን የሚሸከም? ማነው ጭንቅ መንገድ የሚጠብቀው? ማነው ሁል ጊዜ አንድ አይነት ተራራ መዞርን የሚያበቃው? ማነው? ኢየሩሳሌም። ስለዚህ በእነ ነህምያ ዘመን ኢየሩሳሌም ፈርሳ ነበረ። ኢየሩሳሌም ልክ እንደዚህ አይነት ቤት እንደሆነ እንድትወስዱልኝ ይፈልጋለሁ። እናንተ ያላችሁበት መሬት ኢየሩሳሌም ከተማው እንደሆነ እንድትወስዱ ይፈልጋለሁ። በብሉይ ኪዳን ከተማዎች ሁሉ አጥር አላቸው። ኢየሩሳሌም በአጥር የተከበበች ነች። ኢያሪኮ አጥር አላት። ስለዚህ ኢየሩሳሌም ልክ እንደ አጥር ተከባ፣ ግን 7 በር አላት። የመጀመሪያው በር የበጉ በር ይባላል። ነህምያ ምዕራፍ 3 ቁጥር 1 የበጉ በር። ስለዚህ እነ ነህምያ መጀመሪያ የበጉን በር ነው ያደሱት። በሌላ አማርኛ ዳዊት ታሪኩ ከበግ ስለተነሳ፣ ከበግ ጠባቂነት ስለተነሳ ሲጠብቅ ታሪኩ ስለተቀየረ የእግዚአብሔር ክብር በግ እየጠበቀ ስለሆነ የተገናኘው ስልጣን ከያዘ በኋላ እናንተ ናችሁ ታሪኮች። ስለዚህ የከተማይቱ በጎች የምትወጡበትና የምትገቡበት አንድ በር ያስፈልጋቸዋል ብሎ አንድ በር ሰርቷል። የበጉ በር ይባላል። በጎች የሚወጡበት የሚገቡበት። ሁለተኛ ቁጥር 3 ላይ የአሳ በር። ምናልባትም የስነ መለኮት ሰዎች እንደሚሉት ዳዊት የአሳ ፍላጎት፣ የአሳ ምግብ እንደሚወድ ይገመታል። ስለዚህ ፋውንቴን ወይም አርቲፊሻል ኩሬ ወይም ሐይቅ ካልሆነም ኢየሩሳሌም ውስጥ ወንዝ አለ፣ አሳዎች ያሉበት። በኢየሩሳሌም መፍረስ ቅጥሯ በፈረሰ ጊዜ የአሳውን ውሃ ሁሉ ደፍነውት ስለነበረ የበጎች በር ፈርሶ እንደተጠገነ ሁሉ ሁለተኛ የተሰራው የአሳ በር ነው። ይህን እናንተ በደንብ እንትን በሉት። ለነገሩ መንፈስ ቅዱስ የትርጉም ስራ ስለሚሰራ በኋላ እመጣለሁ። ሶስተኛ ቁጥር 6 ላይ ሁለተኛው መስመር ላይ አሮጌው በር። አሮጌው በር የሚባለው በእድሜ የበለጸጉ አዛውንቶችና ሽማግሌዎች፣ አሮጊቶች የሚወጡበት፣ በከተማይቱ ውስጥ ትራፊክ እንዳይበዛ፣ መጨናነቅ እንዳይበዛ በእድሜ የገፉ ሰዎች የሚወጡበትና የሚገቡበት በር አሮጌው በር ይላል። ዳዊት በመገለጥ ይመስለኛል እነዚህን በሮች የሰራው 7 በሮች ናቸው። ቁጥር 13
መጀመሪያው መስመር ላይ ሐኖንና የዛኖዋ ሰዎች የሸለቆ በር ይላል። ሸለቆ በር ዳዊት ወደ ሸለቆው የሚወስድ ተጠንቀቁ፣ ከተማይቱ አጥር አላት። ለምሳሌ ምን ማለት እንደሆነ ልንገራችሁ። ይህ በር አለው። ልክ እንደዚህ ከተማይቱ 7 በር አላት። ከነዚህ 7 በሮች መካከል የመጀመሪያው የበግ በር ነው። ሁለተኛው የአሳ በር ነው። ሶስተኛው የአሮጌው በር ነው። አራተኛ የሸለቆ በር። በእድሜ የገፉ ሰዎች ወይም ነፍሰ ጡሮች ወይም የታመሙ ሰዎች ዳዊት ከፍልስጥኤማውያን፣ ከአሞናውያን፣ ከሞዓባውያን ጋር ጦርነት ሲገጥም ድብቅ ጦርና በእድሜ የገፉትን በሽተኞችን፣ ችግር ያለባቸውን በሌሊት ይወስድና ሸለቆው በር ይደብቃቸዋል። ቅሪት እንዲጠርፍ ነው። ያንን በር ማንም አያውቅም ከእስራኤላውያን ውጭ። 5 እዚሁ መስመር ላይ ቁጥር 13 ላይ የጉድፍ መጣያ በር ይላል። ዳዊት ጥሩ የመዘጋጃ ቤት አስተዳዳሪ ነበር። ከተማይቱ ስትቆሽሽ የከተማይቱ ቆሻሻ ሰው ሁሉ ቤቱን ካጸዳ በኋላ ቆሻሻውን የሚጥልበት በር አለ። የጉድፍ መጣያ በር ይባላል። ተመልከቱ፣ በጥንቃቄ ነው የተሰራው። የበጎችን በር እረኞችና በጎች ብቻ ናቸው የሚጠቀሙት። የአሳውን በር አሳ የሚያጠምድ ብቻ ነው የሚጠቀመው። አሮጌውን በር በእድሜ የገፉ ሰዎች ናቸው። የሸለቆ በር ደግሞ የክፉ ቀን ማምለጫ ነው። ጦርነት ሲመጣ፣ ችግር ሲመጣ የመደበቂያ በር ነው። ሌላ በር ደግሞ አለ። የከተማይቱ ጽዳት የሚጠበቅበት መውጫ መግቢያ ሊሆን የታቀደ ዳዊት የሰራው የጉድፍ መጣያ በር። 6ኛው በር ቁጥር 14 ላይ ሁለተኛው መስመር ላይ ቁጥር 15 ሁለተኛው መስመር ላይ የምጽጳ ግዛት አለቃ ካለ በኋላ የምንጭ በር አደሰ የሚል ቃል አለ። ኢየሩሳሌም ምንጭ አላት። ህዝቡ ሰውነቱን ለመታጠብ፣ ልብሱን ለማጠብ፣ ለመጸዳዳት የሚወጣበትና የሚገባበት አንድ በር አለ። የምንጭ በር ይባላል። 7ኛው ቁጥር 28 ላይ የፈረስ በር ይባላል። ዳዊት ተዋጊ ነው። ሰረገላ አለው፣ ፈረስ አለው። ስለዚህ በሰላም ጊዜ ቢሆን በጦርነት ጊዜ ፈረሶች የሚወጡትና የሚገቡት በፈረስ በር ነው። አሁን ወደ ኢየሩሳሌም ልመልሰው። ቤተ ክርስቲያን በመጀመሪያ የምታደሰው በር የበጉ በር ነው። አሜን። በጉ ማን ነው? ሄሎ ማን ነው? የበጉ በር ሲታደስ አሳዎች ይያዛሉ። አሳዎች አዲስ ነፍሳት ናቸው። ክብር ለኢየሱስ ይሁን። አሜን በሏ። በጉ ሲነግስ ኢየሱስ ሲነግስ የማያስቸግሩት ሙልጭልጭ የሆኑት ለመያዝ አስቸጋሪ የሆኑት እነዚህ አሳዎች ይያዛሉ። ክብር ለኢየሱስ ይሁን። ታውቃላችሁ መስከረም 28 እስከ ጥቅምት 1 ወደ ከምባታ ዳምቦያ ወይም ካንገጫ ወረድ ብሎ አንድ ክሩሴድ እዚያ እየሰራው ነበር። ልክ እየሰበኩ ያለው የእግዚአብሔር ክብር ሲመጣ ኃጢአተኞች መጡ። እኔና አስተርጓሚን እንዲህ አሉ፣ በቃ ጌታ ይቅር እንዲለን ጸልዩልን። እኛ ደግሞ የመለመን ዘመን አብቅቷል፣ ወደ ዲያቆን። አሜን አሜን በለዋ። ለምነው አሳዎች ይያዛሉ። አሜን። የቱ በር ሲታደስ? የበጉ በር። ሄሎ የቱ በር? በአንተ ህይወት በጉ ሲባል ሲነግስ፣ ኢየሱስ ሲነግስ አሳዎች ተለምነው ይያዛሉ። አሜን። ክብር ለማን ይሆን? የቱ በር ሲታደስ? በጉ። ኢየሱስ በሉ። ስምህ እንደሚፈስ ዘይት ነው። አሜን። ኢየሱስ በሉ። ቀጥሉ። የክብር ስም ማን ነው? የሰላም አለቃ ማን ነው? የነገስታት ንጉስ፣ የክብር ጌታ፣ የሚመጣ የሚመለስ፣ አልፋ ኦሜጋ፣ ኃያል አምላክ፣ የዘላለም አባት፣ የመጀመሪያው የመጨረሻው። ሃሌሉያ! ሌላ ስብከት አትስበኩ። የበጉ በር ሲታደስ አሳዎች ይያዛሉ። አሜን። በደንብ ይያዛሉ። አሜን። አንድ ጊዜ ሸዋሮ ቤት እያገለገልኩ አንድ ጠምጣሚ ጌታን እቀበላለሁ አለ። ሰየው ተቀበል አለው። ግን ሲነሳ ጌታ መናገር ጀመረው። እንዲህ አድርገህ እዚህ ሀገር ሂደህ እንዲህ አገሮችን ጠራ። አገሮችን ብጠራ የትኛው ጠምጣሚ እንደሆነ ስለምታውቁ ብሸፍነው ይሻላል። ቆመ። ቀጥሎ ደግሞ ጌታ መናገር ጀመረ። በመገለጥ እያገለገልኩ ነው። ተቀመጠ። ኧረ የዛሬውስ እንዴት ነው ብሎ ማልቀስ ጀመረ። አሜን። የዛሬውማ በጉ አጠመደው። አሜን በለዋ። የበጉ በር ሲታደስ አሳው ይታደሳል። አሜን። ሃሌሉያ። በህይወትህ በጉን አንግስ። አሜን። ሌላ ነገር እንዳይነግስ፣ እኔነት እንዳይነግስ፣ ሌላ ነገር በጉ። አሜን። በጉ ኃይለኛ ነው።
በጉ በጣም ስልጣን አለ። ክብር ለኢየሱስ ይሁን። ምን ማለት እንደሆነ ልንገራችሁ። አንድ ጊዜ ስለ በጉ ስም እንትን እያልኩኝ ደቡብ ውስጥ ሆሳና ውስጥ ይመስለኛል። እስቲ እዚህ ጋር ያልመጣ ሰው ና ደግሞ አንተ አንድ ወዳጅህን አንድ ሴት ይዘህ ቶሎ በል ነይ እና ስለ ኢየሱስ ስም እያስተማርኳቸው ነው። በኋላ እስቲ ገብርኤል በሉ፣ ቅዱስ ገብርኤልን በሉ። ይኸው ብዙ ቦታ ተሰርቷል እና ደግሞ ብዙ ነገር እና ገብርኤል አሉ። ለአንድ ሰዓት ሰዎቹ ገብርኤል አሉ። ገብርኤል ግን ኢየሱስ ሲል መቆም አይችልም። ኢየሱስ 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 ሃሌሉያ። ያንቺ ደግሞ እንደዚህ ነው። ተክለ ሃይማኖት የኢየሱስ ስም ስልጣን አለው። አሜን። ስምህ እንደሚፈስ የሙሴ ፊት ብቻ ሳይሆን የእኛም ያበራል። አሜን። ስምህ እንደሚፈስ ደናግልትን ወደዱት። አሜን። ስምህ እንደሚፈስ ኢየሱስ በሉ። ቀጥሉ። ዘንዶውን የወጋ ማን ነው? የሞትን ስልጣን የገፈፈው ማን ነው? የሲኦልን ማስፈራራት የወሰደ ማን ነው? ሞትን ያሸነፈ ማን ነው? ሃሌሉያ። የበጉ መልክ ይታደስ። ለዚህ ነው ኢየሱስ ምን ነው? ሰይጣን ተክለ ሃይማኖት የደብረ ማርቆስ የጎጃሙ ንጉሥ ብትሉት አይፈራም። ሰይጣን ፕሬዝዳንት ቡሽን ታውቀዋለህ ብትሉት በእርግጥ ያውቀዋል፣ ግን አይፈራው። ኢየሱስ ሲባል መንግስቱ ይፈርሳል። የሰይጣን መንግስት ይፈርሳል። የማን ስም ሲጠራ በሰለሞን ቤተ መቅደስ ጊዜ አገልጋዮች መቆም አልቻሉም። ዛሬም ይሄ ታሪክ በኢትዮጵያ ምድር ይደገማል። አሜን። ማን ነው ስምሽ? ንገሪኝ እስቲ። ስምሽ ማን ነው? ከነ እስቲ ነይ ክፈቻይሽ። ይህን ጀርባ ብቻ። ሃሌሉያ። የበጉ መልክ ሲታደስ አሳዎች ይያዛሉ። አሜን። ዛሬም በፋሪስ ብዙ አሳዎች ይያዛሉ። አሜን። የገባ አሳዎች አሉ፣ ግን ወጥመድ ይዟቸዋል። ሃሌሉያ። እዚህ ኑ እንዳልላቸው እሳቱ ያስፈራቸዋል። በኋላ እንድትለምናቸው። ክብር ለማን ነው? ቸፕ
ይታደሳል። የአሳው በር ሲታደስ ድሮ እኔ ኃይለኛ ሰው ነበርኩ፣ ዛሬ ግን አርጅቻለሁ፣ ድሮ እንዲህ ያደርጋለሁ ብለህ ያረጀህ አንተ አሮጌው በር ዛሬ ይታደሳል። ወንጌል የምትቀበሉ ሲባል 50 ሰው ይመጣል፣ 50 ሰው ደቀ መዝሙር ታደርጋለህ። አሜን። ያረጀው ጸጋ ይመለሳል። ዛሬ ያረጀው አሳ ስላልተያዘ ነው። ከእንግዲህ በኋላ ግን ተገልብጦ አሳዎች ይመጣሉ፣ ጸጋው ይመለሳል። ያረጀው ነገር ሁሉ ይወድቃል። ሃሌሉያ! ያሮጌው በር ሲታደስ ሰው ሁሉ ወደ ሸለቆ ይገባል። ሸለቆ የጸሎት ቦታ ነው። አሜን። ሁሉም ሰው ወደ ሸለቆ ይገባል። ተንበርክኮ ሲነሳ ፊቱ ያበራል። አሜን። ከሸለቆ ስትወጣ የጉድፍ መጣያው በር ይታደሳል። ካንተ ሕይወት ጉድፍ ይወድቃል። ሃሌሉያ! በመጀመሪያ የበጉ በር ሲታደስ የአሳው በር ሲታደስ አሮጌ ሕይወት። ዛሬ ያረጀኸው ተረት የምታወራው ስራ ስላጣ፣ ዛሬ የምታገለግለው ሰው ስለጠፋ ነው። ከእንግዲህ ግን የተቀመጠ ሁሉ በኢትዮጵያ ምድር ፓስተር ይሆናል፣ ወንጌላውያን ይሆናል፣ ነቢይ ይሆናል፣ እረኞች ይበዛሉ፣ ሐዋርያት ይበዛሉ። ሃሌሉያ! ሁሉም ወደ ሸለቆ በር ከሄደ በኋላ ጉድፍ። አሜን። በኢየሱስ ደም ታጥበህ ከጸጋው ዙፋን ስር ብድግ ስትል አዲስ ነገር። አሜን። የጉድፍ መጣያው በር ሲታደስ ምንጩ መንፈስ ቅዱስ ይፍለቀለቃል። ይሄ ነው ሚስጥሩ። ዛሬ ከሰዓት ምንጩ እንዲፈልቅ ካስፈለገ በኢየሱስ ስም ጉድፍ ይውደቅ፣ ይውደቅ። የበጉ በር ሲታደስ የአሳው በር ሲታደስ አሮጌው ነገር ይታደሳል። ወደ ሸለቆ ዛሬ መጸለይ ያቃተህ ነገር ግን ጉልበትህን የበላህ ነገር ይወድቃል። የጉድፍ መጣያው ሲታደስ ጉድፍ ካንቺ ሕይወት ሲወድቅ ምንጩ ፍልቅልቅልቅልቅልቅልቅ። ሃሌሉያ! ምን ሲጠፋ ጉድፍ መቀባት መብት ነው። አሜን። ግን ጎድፍህን አስወግድ፣ ግን አመፅህን አስወግድ፣ ስርቆትህን አስወግድ፣ ዝሙትህን አስወግድ። ያኔ ጉድፍ ሲጠፋ ከላይ ከሰማይ ሰላማዊ ውቅያኖስ እየተነነ ነው። የህንድ ውቅያኖስ እየቀነሰ ነው። የክብሩ መንፈስ ግን ለትውልድ ይበቃል። ሃሌሉያ! አይተንም። ሃሌሉያ! ከወንድም ጋር አንተ ምን አጣላህ? ጉድፍህን አጥፋ፣ ያኔ ምንጩ ይፈልቃል። አሜን። ምንጩ ከፈለገ በኋላ ፈረሱ ተጭኖ ሰረገላ ጭነህ የጠላትን መንደር ትደበድባለህ። የፈረሱ በር ይታደሳል። ሃሌሉያ! ሰረገላው መንፈስ ቅዱስ ነው። ሃሌሉያ! የቃሉን ሰይፍ ይዘህ ትወጣለህ፣ ጠላት ይንበረከካል። ደግሞ ምድሪቱ ነጻ ትሆናለች። ከኢትዮጵያ ምድር ጠንቋዮች ይወድቃሉ፣ መተተኞች ይባረራሉ፣ ሞራ ገላጮች ይወድቃሉ፣ በኢየሱስ ስም ይገለበጣሉ። ከውጊያው የተነሳ ሃሌሉያ! ቆመን እንጸልይ። ኢየሩሳሌምን አድስ አንተ I'm
And